ይገዙ ብሩክ በየነ ሆኖም ተመልሶ መጫወት መጀመር ነው የሚሆነው። ተሳምቷል። እንደገና ጎል! ብርሃኑ በቀለ በግምት 20 ሜትር ላይ አክርሮ የመታው ኳስ ብርሃኑ በቀለ ድንቅ የሚባል ግብና ያስቆጠረው የሀዲያ ሆሳዕና አሰልጣኞች ቡድን አባላት እና አምበሉ ሄኖክ አርፊጮ ለተጋጣሚ ክብር አለመስጠት ብርሃኑ በቀለ ለተጋጣሚ ክብር አለመስጠት በሚል ካርድ ተመልክቷል። ብርሃኑ በቀለ ሀዲያ ሆሳዕና እግር ኳስ ተጫውቶ እንዳለፈ የቀድሞ ቡድኑን ነው እየገጠመ ያለው ሀዲያ ሆሳዕና። ሰመረ ሀፍታይ በዚህ ጨዋታ ላይ ድንቅ ብቃታቸውን እያሳዩ ካሉ ተጫዋቾች አንዱ ብርሃኑ በቀለ ተጠቃሽ ነው። የቡድኑ አምበል ነው። ግሩም የሚባል እንቅስቃሴን እያሳየ ያለ ተጫዋች ነው። ከዛ በመላዩ ተቻክሎ ጊትጋት እንደገና ብሩክ ማርቆስ ጥፋት ቃላቡ ብሻት ሆኖም ዳግም ንጉሴ እንደገና በዛ በመላዩ ይገዙ ቦጋለ ሌላውን ነገር ትቶ ኳሱን ቢጫወት መጠቀም የሚችለውን ኳስ ነው ሁለተኛውን ነገር ያሰበው። ጥፋት ደስታ ደሙ
ግዋ የተገኘችበትን እንቅስቃሴ ነው እየተመለከትን የምንገኘው። አላሙ ብሸት ደግፍ ያለሙ ሀብታሙ ታደሰ ጥፋት የተመለከትን ያለ ነው። የመጀመሪያውን ግብ ነው ሀብታሙ ታደሰ ያገባውን ግብ ነው። በረከት ወልደ ዮሐንስ ይገዙ ቦጋለ ከረጅም ጊዜ ቆይታ በኋላ ለሲዳማ ቡና ሶስተኛውን ግብ በግሩም ሁኔታ ነው ያስቆጠረው ይገዙ ቦጋለ። ይገዙ ቦጋለ 86ኛው ደቂቃ ላይ ለራሱ የመጀመሪያውን ለቡድኑ ሶስተኛውን ግብ ነው ያስቆጠረው። ሀብታሙ ታደሰ ተቀይረው ከሜዳ እየወጡ ነው። እንዲሁም ብርሃኑ በቀለ ያስቆጠራት ሁለተኛ ግብ ነች የተመለከትናት። 16:50 መስመር ላይ ይገዙ ቦጋለ ድንቅ ጎል፣ ሀብታሙ ታደሰ ቀዳሚዋን ጎል ያስቆጠሩ የአጥቂ ስፍራ ተጫዋቾች ናቸው። የተከላካይ ስፍራ ተጫዋቹ ያሬድ ባየህ እና የአጥቂ ስፍራ ተጫዋቹ ማይክል ተቀይረው የገቡ ተጫዋቾች ናቸው። ደግፍ ያለሙ ለማይክል ኩሊባሊ ከድር መደበኛው 90 ደቂቃ ተጠናቆ ጭማሪ 5 ደቂቃዎች ናቸው የተጨመሩት። በነገራችን ላይ ተመልካቾቻችን የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች ነገም ቀጥለው የሚውሉ ይሆናል። በዚህም መሰረት መቻል ከኢትዮጵያ ንግድ ባንክ 7 ሰዓት መቻል ከኢትዮጵያ መድን በ7 ሰዓት እንዲሁም ወላይታ ድቻ ከሐዋሳ ከተማ 9 ሰዓት ጨዋታቸውን የሚያደርጉ ነው የሚሆነው። እንድትከተሉ እንጋብዛለን። አስጨናቂ ጸጋዬ በየነ ባንጃ ተመስገን ብርሃኑ ምንም መፍጠር ያልቻለችን ኳስ ማግባት ወይም ደግሞ ለግብነት የቀረበችን ኳስ ነው ሙከራ ያደረገው። ያሬድ ባየህ ከረጅም ጊዜ ቆይታ በኋላ ነው እዚህ ጨዋታ ላይ ተቀይሮ የገባው። ጉዳት ላይ እንደነበር ይታወቃል። ቡድኑ አዳማ ላይ ጨዋታውን ሲያደርግ 3
እና ከዛ በላይ ጨዋታዎች እንዳለፉት ይታወቃል። በረከት አሻማውን ኳስ ቶም አካራ በቀላሉ የተቆጣጠራት ያሬድ ባየ ዮሴፍ ዮሐንስ ነው። ዮሴፍ እንደገና መልሶ ላይ ያሬድ በረጅሙ ማይክል 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 ሆኖም ግብ ጠባቂው ያሬድ በቀለ ኳሷን አድኗታል። መቻል ከኢትዮጵያ መድን ነገ 7 ሰዓት የሚያደርጉት ጨዋታ እንዲሁም ወላይታ ድቻ ሐዋሳ ከተማ የሚያደርጉት ጨዋታ ይጠበቃል። ወደ ግማሽ ፍጻሜው በነገው ዕለት ማን ያልፋል? ቀደም ሲል በነበረው ጨዋታ መለያ ምት ባህር ዳር ከነማን ጥሎ ሸገር ከተማ አለፉ ይታወቃል። ይህንን ጨዋታ ደግሞ ሲዳማ ቡና ሀብታሙ ታደሰ በይገዙ ወገለና በብርሃኑ በቀለ 3 ግቦች የመራ ጭማሪ ሰዓት ላይ እንገኛለን። ነገስ አራቱ ቡድኖች የትኛው ቡድን ያልፋል? የትኞቹ ቡድኖች ያልፋሉ? ምን መለከተው ነው የሚሆነው? ከ43000 በላይ ማይክል ያደረገውን የግብ ማግባት ሙከራ ነበረ። ኢትዮጵያ እግር ኳስ ፌዴሬሽን ኦፊሻል ዩቲዩብ 43000 በላይ ተከታይ ባለው እንድትከታተሉ እንጋብዛለን። በዛ በመላው ዮሴፍ ደስታ ደሙ መስፍን ታፈሰ ዮሴፍ ወደ ኋላ በጊት ኢየሱስ ተክለ ብርሃን በግብ ጠባቂ ቶም አካራ ቶም በረጅሙ በዛብህ እንደገና ለማይክል መስፍን ታፈሰ ኩሊባሊ ኳሱን ማዕዘን እንዲወጣ አድርጓል። በኢትዮጵያ ዋንጫም በከፍተኛ ሊጉም አስደናቂ ግስጋሴ እያደረገ የሚገኘው ተጠናቀቀ።